ፋቲ ሊቨር ወይም የጉበት ስብ እንዳለብሽ ከተነገረሽ ነገር ግን ኖርማል እና በጣም የተለመደ ነገር እንደሆነ ተነግሮሽ ካለፈ ይህ ቪዲዮ በጣም ያናድድሻል። እና መናደድሽ በጣም ጥሩ ነገር ነው። ምክንያቱም ፋቲ ሊቨር ዝም ብለሽ ኖርማል ወይም ቀላል ነገር ነው ብለሽ ልታልፈው የምትችይው ነገር አይደለም። ሰውነትሽም ይህ ችግር እንዳለ አውቆ ከዚህ ነገር ጋር ተላምዶ ለረጅም ጊዜ መቆየት አይችልም። የጉበት ስብ ወይም ፋቲ ሊቨር የማንቂያ ደውል ነው። ብዙዎቻችን ግን ይህንን ደውል እየሰማነው አይደለም። ሁላችንም የምናውቀውን አንድ የተለመደ ታሪክ ላስታውስሽ። ከፍተኛ የድካም ስሜት ስለተሰማሽ፣ ሆድሽ ላይ ልትገልጪው የማትችው የመክበድ አይነት ስሜት ስለተሰማ፣ አሊያም ደግሞ አጠቃላይ የጤና ምርመራ ለማድረግ አስበሽ የሆድ አልትራሳውንድ ምርመራን ታደርጊያለሽ። የዚህ ምርመራ ውጤቱ ፋቲ ሊቨር ወይም የጉበት ስብ ይላል። ይህንን ስትሰሚ በጣም ትደነግጫለሽ። ነገር ግን ሰዎች እንዲህ ይሉሻል፣ ይህ የተለመደ ነገር ነው፣ ማካበድ አያስፈልገውም፣ ጀስት ክብደትሽን ቀንሺ፣ አልኮል እንዳትጠጪ ይሉሻል። አንቺም ይህንን ስትሰሚ ትረጋጊያለሽ። ነገር ግን ውስጥሽ የሆነ ትክክል ያልሆነ ነገር እንዳለ ይነግርሻል። አሁንም ከፍተኛ ድካም ይሰማሻል። ምንም ነገር ማሰብ እስኪያቅትሽ ድረስ የአእምሮ ጭጋግ ወይም ብሬን ፎግ ውስጥ ነሽ። ሰውነትሽ አሁንም ይከብድሻል እና ምንም የሚሻሻል ነገር የለም። አሁንም እየተሰማሽ ያለው ያ ምቾት ማጣት፣ ግራ መጋባት ምክንያቱ ስለ ጉበት ስብ ትክክለኛው ማብራሪያ ስላልተሰጠሽ ነው። የመጀመሪያውን መራራ እውነት ይኸውልሽ። ፋቲ ሊቨር ወይም የጉበት ስብ የጉበት ችግር አይደለም። እደግመዋለሁ፣ የጉበት ስብ የጉበት ችግር አይደለም። ይልቁንስ ሜታቦሊክ ፕሮብሌም ወይም የሜታቦሊዝምሽ ችግር ነው። ለዚህ ነው ብዙ ሰዎች በፋቲ ሊቨር ምንነት ግራ የሚጋቡትና ይህ ችግር ያለባቸው ሰዎችም ችላ የሚባሉትና ትክክለኛውን ሕክምና የማያገኙት። በትሽ ጉዳቱ በግልጽ የሚታይበት ቦታ ብቻ ነው እንጂ ችግሩ የጀመረው የጉበት ስብ መታየት ከመጀመሩ ከብዙ ጊዜያት በፊት ነው። አብዛኛው ሰው ለፋቲ ሊቨር ወይም የጉበት ስብ ምክንያቱ አልኮል ብቻ ነው ብሎ ያስባል። ነገር ግን ይህ በጣም አሮጌና ጊዜ ያለፈበት አስተሳሰብ ነው። ምክንያቱም የጉበት ስብ ካለባቸው ሰዎች መካከል አብዛኛዎቹ አልኮል ጠጥተው የማያውቁ ወይም በጣም ትንሽዬ አልኮል የሚጠጡ እና ሰውነታቸውን በጣም ቀጭን የሚባልና አብዛኞቹ ደግሞ ሴቶች ናቸው። ታዲያ ለጉበት ስብ ምክንያቱ አልኮል ብቻ ካልሆነና እዚህ ሰዎችም በፋቲ ሊቨር እየተጠቁ ከሆነ የጉበት ስብ ምክንያቱ ታዲያ ምንድን ነው? ለመረዳት ጉበትሽን እንደ የእቃ ማከማቻ ክፍል ወይም ስቶር ሩም አድርገሽ አስቢው። ስኳር፣ የተቀነባበረ ካርቦሃይድሬት፣ ፓስታን፣ ነጭ ዳቦ፣ የታሸጉ ጣፋጭ መጠጦችን፣ ለስላሳ ብስኩት፣ የታሸገ ጁስ በበላሽና በጠጣሽ ቁጥር የደም ስኳርሽ ይጨምራል እና ሰውነትሽ ኢንሱሊን የተባለ ሆርሞንን ይለቃል። የኢንሱሊን ስራ ይህንን የጨመረውን ስኳር ከደምሽ ወደ ሴሎችሽ ማጓጓዝ ነው። ነገር ግን በየቀኑ ቀኑን ሙሉ እነዚህን ምግቦች በምትመገቢበት ሰዓት የስኳር መጠንሽም በምላሹ ቀን ሙሉ በደምሽ ውስጥ ጨምሮ ይቆያል ማለት ነው። እናም ሴሎችሽ ኢንሱሊን ለተባለው ሆርሞን ምላሽ መስጠት ያቆማሉ እና የደም ስኳርሽ እንደዛው እንደጨመረ ይቆያል ማለት ነው። ይህ ሁኔታ ኢንሱሊን ሬዚስታንስ ተብሎ ይጠራል። ታዲያ ይህ የጨመረው የስኳር መጠን ወዴት ይሄዳል? ይህ ስኳር ወደ ስብነት ይቀየራል እና ጉበትሽ ዋነኛ የዚህ ስብ ማከማቻ ቦታ ነው። ይህንን ሁኔታ ነው ፋቲ ሊቨር ወይም የጉበት ስብ ብለን የምንጠራው። ሴቶች ብዙውን ጊዜ ለዚህ ችግር ከፍተኛ ተጋላጭነት አላቸው። ነገር ግን ቅድመ ማስጠንቀቂያ አይሰጣቸውም። ሴቶች ለፋቲ ሊቨር ተጋላጭ የሆኑበት ምክንያት አንደኛ፣ ሴቶች ብዙውን ጊዜ ምግባቸውን በሰዓቱ አይመገቡም። ሴቶች ዳይት እንዲያደርጉ ይጠበቅባቸዋል። ሴቶች በቂ ፕሮቲን አይመገቡም። ሴቶች በከፍተኛ ጭንቀት ወይም ስትረስ ውስጥ ለረጅም ጊዜ ይኖራሉ። እንዲሁም ሴቶች
ድካምን ተፈጥሯዊ ምልክታቸው አድርገው እንዲቀበሉት ይነገራቸዋል። ክራሽ ዳይቲንግ ወይም በድንገት ምግብን ቀንሶ ክብደትን ለመቀነስ መሞከር የጉበትን ስብ ከሚያባብሱ መንገዶች አንዱ ነው። አዎ ያባብሰዋል። በድንገት በጣም ትንሽ ምግብ ስትመገቢ ኮርቲሶል ይጨምራል። ይህም የደም ስኳርን እንዲዋዥቅ ያደርገዋልና ጉበትሽን በከፍተኛ ጫና ውስጥ እንዲሰራ ያደርገዋል። ስለዚህ የጉበት ስብ ያለባትን አንዲት ሴት ዝም ብለሽ ምግብ ቀንሺ የሚል ምክር መስጠት ሁኔታውን የባሰ እንዲባባስ ያደርገዋል ማለት ነው። ጉበት ስብ ያንሾካሾካል እንጂ አይጮህም። ለዛም ነው ብዙ ሰዎች ችላ የሚሉት። የጉበት ስብ የተለመዱ ምልክቶች የሚከተሉት ናቸው። ከፍተኛ የማያቋርጥ ድካም፣ የአእምሮ ጭጋግ ወይም ብሬን ፎግ፣ ከምግብ በኋላ ከፍተኛ የድካም ስሜት፣ የሆርሞን መዛባት፣ ያለ ምክንያት እንድትበሳጪ፣ የስሜት መለዋወጥ እንዲኖርሽ፣ እንዲሁም ደግሞ ፒሲኦኤስ ካለብሽ እሱ እንዲባባስ ያደርገዋል። የአንገትና የብብት ቆዳ በከፍተኛ ሁኔታ መጥቆር፣ ቤሊ ፋት፣ ሌላው ሰውነትሽ ምንም ክብደት ሳይጨምር ሆድሽ ላይ ብቻ የሚከማች የሆድ ስብ፣ ጉበትሽ የሚገኝበት ቦታ ላይ ማለትም በቀኝ የላይኛው የሆድሽ ጎን የመክበድ ስሜት። በጣም አደገኛው ነገር ደግሞ የጉበትሽን ጤና የሚያሳየው የደም ምርመራ ኖርማል ሊሆን ይችላል። ይህ ማለት ይህንን ውጤት ያየ ሰው ምንም ችግር እንደሌለ ሊነግርሽ ይችላል ማለት ነው። ነገር ግን ውስጥሽ ሰላም አይደለም። የጉበት ስብ የመጨረሻው ደረጃ አይደለም፣ የመጀመሪያው ደረጃ እንጂ። ስለዚህ መፍትሄ ቶሎ ካላገኘሽለት ለነዚህ አደጋዎች ያጋልጥሻል። የስኳር በሽታ ታይፕ 2 ዲኤም፣ የልብ ህመም፣ የሆርሞን መዛባት፣ ኢንፈርቲሊቲ ወይም የመውለድ ችግር፣ ስር የሰደደ የሰውነት መቆጣት ወይም ኢንፍላሜሽን እና እዛው ጉበት ላይ ደግሞ ሲሮሲስ ወይም ጉበት ላይ የሚፈጠር ጠባሳ እና ወደ ጉበት ካንሰር የመቀየር አቅምም አለው። እናም አዎ ሰፕሊመንት ወይም ተጨማሪ ምግብ ብቻውን አይፈውሰውም እና አዎ ከባድ ስፖርት መስራትም ብቻውን አይፈውሰውም። ስለዚህ የጉበት ስብን ለማጥፋት ምንድነው ማድረግ ያለብሽ? አንደኛ ስኳር አቁሚ። ስኳር ማቆም ማለት የሚታየውን ስኳር ማቆም ብቻ ሳይሆን የታሸጉ የለስላሳ መጠጦች፣ የታሸጉ ጁሶች ውስጥ ያለውን ስኳርም ማቆም አለብሽ። ሁለተኛ በየመሃሉ ስናክ መብላት አቁሚ። ጉበትሽ በትክክል ለመስራት እረፍት ያስፈልገዋል። ሶስተኛ በቂ ፕሮቲን ተመገቢ። በተለይም ለሴቶች ዳይት እያሉ ሁሉንም ምግብ ማቆም ለጤናሽ በጣም ጎጂ ነው። አራተኛ የአካል ብቃት እንቅስቃሴ ማድረግ። እንደው ምንም ጊዜ የለኝም ብትይ እንኳን ቢያንስ ወክ ማድረግ አለብሽ። አሁን ላይ ያሉ ጥናቶች እንደሚያሳዩት ወክ ማድረግ እና የጥንካሬ ስፖርት ወይም ክብደት ማንሳት የጉበት ስብን ለማጥፋት በጣም ጠቃሚ ናቸው። በተለይ ደግሞ ሁለቱንም ኮምባይን አድርገን አንድ ላይ ስንሰራቸው። አምስተኛ በቂና ጤናማ እንቅልፍ ማግኘት። እንቅልፍ ከሌለ የጉበት ጥገና የለም። እንቅልፍና ጭንቀት መቀነስን ችላ ካልሽ ሌላ ምንም ነገር ብታደርጊ አይሰራልሽም። የቅድመ መከላከል ሕክምና ወይም ፕሪቬንቲቭ ሜዲሲን ዋና ዓላማ ይሄ ነው። ችግሮች ወደ በሽታ ከመቀየራቸው በፊት መረዳትና ቀድሞ መከላከል ነው። ሰውነትሽ ሳይሰበር በፊት ቀድመሽ ለመረዳትና ለመከላከል የምትፈልጊ ከሆነ ሰብስክራይብ ማድረግሽን እንዳትረሽ። Thank you for watching.